ሀይሚዬ የኔ ቆንጆ ክፉ አይንካሽ የኔ ማር። ኧረ ክፉ አይንካሽ የኔ ቆንጆ። በክፉ ለሚያይሽ አርግለት ማርያምን። በጣም ነው ያሳዝነችኝ የኔ ድንቡሽቡሽ የኔ ቆንጆ የኔ ምን ልበልሽ። በቃ እውነት በጣም ነው የደነገጥኩት። ሁላችንም ደንግጠናል በመታመሟ። በጣም የሚገርመው ነገር ሁሌም አንቺ ለጨረቃ ፋሚሊዎች ሁሌም ፍቅር ነሽ፣ ሁሌም ለኛ ያለሽ ክብር በቃ እኔ እንጃ፣ እኔ ቃላት የለኝም። ያው አሁንም እግዚአብሔር አምላክ ሰላማችሁን ያብዛልን ነው የምንለው። ክፉ አይንካችሁ ነው የምንለው። የሰው አይን ነው ሀይሚዬ። ጸጉር ይሄ የተሰራሹ ጸጉር አይን ወርቆበታል። በጣም ያማረብሽ ጸጉሩ ልዩን ያደረገች ሌላ ሴት እኮ ነው ያደረጋት። እና ጸጉሩን አውልቂው። ጸጉሩን አንቺን የሰው አይን ውስጥ የከተተሽ። ለማንኛውም ቤተሰብ አዲስ ዩቲዩብ ነው። በእናታችሁ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የጨረቃ ፋሚሊዎች ፕሊዝ ሼር አድርጉ፣ ላይክ አድርጉልኝ፣ አግዙኝ እህቶቼ። የጨረቃ ፋሚሊ ሁሌም እናንተ ጥሩ ናችሁ። ለኛም ለጠቃቅን ዩቲዩበሮች በሀይሚዬና በብሩኬ ጎኑነን ጥሯቸውን መጥፎም ሲነኳቸው ጥሯቸውን ይዘን ለምንሰራ ልጆች ላይክ ያስፈልገናል፣ ሼር ሰብስክራይብ ያስፈልገናል። እና ጸጉሩ የተሰራችው ጸጉር በጣም አምሮባ በጣም ብዙ ሰው ነው ሼር ሲያደርግልኝ ነበረ። በጣም ብዙ ሰው ሜንሽን ሲያደርገኝ ነበረ እና ደስ ይል ነበር። ትላንትናም እንግዲህ አይታችኋል። ለብሩኬ እንደ አፈር ነበረ እንትኑ ጊፍት የዘነበበት። አቤት የጨረቃ ፋሚሊዎች ግን ትለያላችሁ። እረ ምን አይነት ፍቅር ነው ግን ለብሩክ እና ለሀይሚ ያላችሁ። እረ ትለያላችሁ፣ መቤቴን ትለያላችሁ። እንኳንም የእናንተ ፋሚሊ ሆንኩኝ፣ እንኳንም እህቶች ይሆናችሁ። ማርያምን ትለያላችሁ እኮ በቃ እኔ ቃላት የለኝም ምን ብዬ እንደምናገር ራሱ ማለት ነው። ማርያምን በስመ አብ ወመንፈስ ዝናብ አይደለ እንዴ ያዘነባችሁት? ዝናብ አይደለ እንዴ ያዘነባችሁት? ምንድነው ሁሉ ጊፍት? ምንድነው ሁሉ ስጦታ? አቤት መድኃኔዓለም። እኔ ደነገጥኩት፣ ትናንትና ደነገጥኩኝ። ይሄም ራሱ አይን ውስጥ ይከታቸዋል። በእናታችሁ አንዳንድ ጊዜ እንደዚህ አይን አለ፣ አይን የሚባል ነገር አለ። እውነት አይን ውስጥ ይገባሉ እነዚህ ልጆች። አሁን ለምን አሁን ሀይሚዬና ብሩኬ ብዙ ጊዜ ያው ላይቭ ላይ አሁን ነው እንጂ ላይቭ እየገቡ ያሉት ላይቭ ገብተው አያውቁም። ገብቷቸዋል። ሰው እኮ አንድ ቀን አልፋችሁ በሁለተኛ ቀን ላይቭ ስገቡ እኮ ላይቫችሁ ይደክማል። እነሱ እኮ ለምን አንድ ወር ቆይቶ ትመጡ እንኳን ላይቭ እንደ አዲስ ነው፣ እንደ አዲስ ነው። እስከ 4000 እስከ 5000 ቁጭ ብሎ የሚመለከታችሁ። ይሄ ምን አይነት ፍቅር ነው? ይሄ ምን አይነት ነገር ነው? በቃ ማርያምን ትለያላችሁ፣ ትለያላችሁ። እና እኔ በጣም ደስ ብሎኛል። ትላንትና ደስ ብሎኛል። እንግዲህ አይን ነው ትላንትና አይን ነው ሀይሚዬ፣ አይን ነው ያመመሽ እኔን እህቴን። አይን ነው አይን ቅርጥፍን ያደረገሽ ከዚህ ጸጉር ጋር ከዚህ ሳቅ ጋር በቃ ከዚህ ሁኔታ ጋር ከጸባይ ሰናየ ከጸባይ ጸባይ ብትሉ ከመረጋጋት መረጋጋት ብትሉ ማርያምን በቃ ሳቅ እንኳን ስስቅ ሀይሚ በጣም የሚገርመኝ ነገር ሀይሚ ካካካ ብላ እንኳን አስቅም። በጣም እንኳን ሳቋ ከመጣ አፋን ትይዟለች እንደዚህ እንዲህ ዘን የምስቀው በጣም ይሄ ነገሯ ደግሞ በጣም እኔ ቴንሽ በቃ ይሁን ነገር የሚያደርገኝ እግዚአብሔርን ነው የምላችሁ። እና በጣም ደስ ይላል። እንግዲህ ውሻዋ እባክን ብሩኬ እኛ እህታችንን ውሻዋ እንድታስጨንቅብን አልፈልግም። እቺ ቡቺን እኔ ይሁን ነገር ሰጥቻት ነው የምገላት። ሀይሚን አታስጨንቅብኝ። የሀይሚን ቦታ ለመውሰድ በጣም ቂጣን እየቆላች ነው ያለች እቺ ውሻ። እንዴ ሀይሚዬ ምን አለች? ሀይሚ አፍቅራለች መሰለኝ አላለች? ምን ቆንጆ ማውራት እንኳን እኮ ቦታ አልሰጠዋትም እንዴ። ሆ ተዋት። ጊዜ ለሀይሚዬ ያስፈልጋታል። እና ሀይሚዬ እግዚአብሔር ይማርሽ የኔ ልዕልት የኔ ቆንጆ፣ እግዚአብሔር ይማርሽ፣ ክፉ አያሳይሽ የኔ ቆንጆ። ምን አለች? የጨረቃ ፋሚሊዎች እህትና ወንድሞቼ ናችሁ። እኔ እንደዚህ ለማታቁኝ ምንንም ለማታቁት እንዲህ በቪዲዮ ለምታዩኝ እንደዚህ ለኔ ስፍስፍ ብላችሁ እንዲህ የምትወዱኝ እኔ ምን ብዬ ለእናንተ ቃላት አለኝ? አዎ ሀይሚዬ ጭራሽ ነገም ተነጎዳም ልንገርሽ ሀይሚ፣ ምንም ቢፈጠር ምንም ቢባል የጨረቃ ፋሚሊዎችን ሁሌም አክብሪያቸው፣ ሁሌም ውደጃቸው፣ ሁሌም ለነሱ ፍቅር ስጫቸው። ለምን? ለአንቺ በጣም መስዋዕትነት ስለሚከፍሉ፣ ለአንቺ በጣም ስለሚጋጋጡ፣ አንቺን የነካ የፈለገ ነገርን በምንም ይሁን በምንም አይፋቱም። ስለዚህ ሁሌም አክብሪያቸው። ሁሌም ሀይሚዬ ማንኛውም ሰው ከአረብ ሀገር መታ አንድ ሴት
ሃይሚ አብሬሽ ቪዲዮ ልስራ ብትል እንኳን እምቢ እንዳት ብታቂያትም ባታቂያትም ግሩፕ ውስጥ ብትኖርም ባትኖርም በቃ ለአንቺ መስዋዕትነት የሚከፍሉ ከባድ እህቶችሽ ናቸው። ክርስቶስን ማንኛውም ከአረብ ሀገር የመጣች ሴት ሃይሚ ብሩኬ ቪዲዮ አብረን እንስራ ካላችሁ እንደው በእመቤቴ ማርያም ይዣቸዋለሁ፣ በምትወዷት በቅድስት ድንግል ማርያም ይዣቸዋለሁ። ቪዲዮ አሰሯቸው፣ አበረታቷቸው። በእናታችሁ ሃይሚ በማርያም በቃ አረብ ሀገር ለፍታ የመጣች እህታችሁን ቪዲዮ ዩቲዩብ ከፍታችሁ አበረታታችሁ። በቃ ሼር አርጋችሁ እንደዚህ ማድረግ አለባችሁ። እና ይሄን ቪዲዮ በቃ ቆራርጣችሁ ለሃይሚና ለብሩክ እንዲደርስልኝ አድርጉኝ በማርያም። በተረፈ ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ደህና ደሩ። ቻው።